ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች፣ ይሄ ኢትዮ ሃኖ ቲች ነው። እሺ ዛሬ ደግሞ ማሳያችሁ ስልካችን እንዴት ፎርማት ማድረግ እንችላለን የሚለው ነው። በመጀመሪያ ወደ ስልካችን ሴቲንግ እንሄዳለን። ከዛም በመቀጠል ወደ ታች ስክሮል እናደርገዋለን። ከዛም መጨረሻ ላይ እዚህ ጋር አካውንት ኤንድ ባክአፕ የሚላል አካውንት ኤንድ ባክአፕ የሚለውን እንነካዋለን። ከዛ በኋላ ባክአፕ ኤንድ ሪስቶር የሚላል እሱን አንዴ እንጫናለን። ከዛ በኋላ ይሄው ባክአፕ ማለት ሪስቶር እንችላለን የምንፈልገውን ፎርማት ሳናደርገው። ከዛ በመቀጠል ከስር ሉኪንግ ፎር ሰምቲንግ ኢዚ የሚል ሬስት የሚለውን አንዴ እንጫናለን። ከዛም በኋላ ፋክተሪ ሬስት የሚለውን እንነካዋለን። ከዛ በኋላ እንደምትት እዚህ ሬስት የሚለውን አንዴ መጫን ነው። ከተጫነው በኋላ ስልኩን ፎርማት ያደርገዋል። ወይም ሪስታርት አድርጎ ሲመጣ ያላችሁ ፋይል በሙሉ ያልቃል ማለት ነው፣ ወይም ይጠፋል። ሌላው ደግሞ ስልካችሁ ላይ ራሱን በራሱ ፎርማት ያደረገ አውቶ ሪስታርት የሚለውን ኦፍ አድርጉት። ኦን ከነበረ ኦፍ አድርጉት፣ አለበለዚያ በራሱ ፎርማት ያደርግባችኋል ማለት ነው። አመሰግናለሁ።